ውድ የተከበራችሁ የመምህር ቲዩብ ተከታታዮች እንደምን ቆያችሁ? ያው በዚህ ቲዩብ እንግዲህ የተለያዩ ትምህርቶችን የምንማማርበት ዩቲዩብ ነው ማለት ነው። በተለይም ደግሞ በአማርኛ ቋንቋ ውስጥ በርካታ ፊደላት አሉና የእነዚህን ፊደላት ቅርጽና ይዘት፣ ምንነት፣ አገልግሎታቸው ምን እንደሚመስል የምናይበት ቻናል ነው ማለት ነው። እንግዲህ በርካታ የዓለማችን ሕዝቦች የዚህ ቋንቋ ባለቤት እየሆኑ ይገኛል። ነገር ግን አንዳንድ ሰዎች በአንድም በሌላም ምክንያት የዚህ ቋንቋ ባለቤት መሆን አልቻሉም እና የዚህ ቋንቋ ቤተሰብ ተሆኑ ዘንድ ይህ ቋንቋ ይመለከተናል ለምትሉ ሰዎች ሁሉ ይደርስ ዘንድ እነሆ ይህን ቻናል ጋበዝኳችሁ። በጥሞና ተከታተሉኛላችሁ ብዬ አስባለሁ። ስለዚህ እስኪ በቋንቋው ውስጥ የሚገኙትን ፊደላት እንመልከት። እንግዲህ የአማርኛ ቋንቋ ፊደላት አመጣጣቸውን ስንመለከት በቋንቋው ውስጥ 33 ፊደላቶች አሉ። ያው ከነዚህ ፊደላት ውስጥ ወደ 26ቱ የሚሆኑት ፊደላት የተገኙት ወይም የመጡት ከግዕዝ ቋንቋ የፊደል ገበታ ቢሆንም ነገር ግን አሁን ላይ በቋንቋው ውስጥ ማለትም በአማርኛ ቋንቋ ውስጥ ሰፊ አገልግሎት እየሰጡ የሚገኙ ፊደላቶች ናቸው። ስለዚህ እነዚህን ፊደላት በቅደም ተከተል እንዳልኩት ቅርጻቸውና ንበታቸው ምን ይመስላል የሚለውን የምናይ ሲሆን በዛሬው የምዕራፍ 1 ክፍላችን ወይም ክፍል 1 የምንመለከተው የፊደል ሀን እና ፊደል ለን ይሆናል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ቋንቋው በእያንዳንዱ የፊደል ገበታ ስር የራሱን ዝርያዎች ቀርጾ ይገኛል። እነዚህም ብዛታቸው በእያንዳንዱ ፊደል ውስጥ የምናገኛቸው ሌሎች የፊደላቱ ዝርያዎች 7 ሲሆኑ ለእያንዳንዳቸው የራሱን ስያሜ ሰጥቷል። የመጀመሪያውን ወይም መስራች ፊደሉን ግዕዝ ብሎ ይጠራዋል። ሁለተኛውን ፊደል ደግሞ ካይብ ይለዋል። ሶስተኛውን ፊደል ደግሞ ሳልስ ይለዋል። አራተኛውን ፊደል ራብዕ፣ አምስተኛውን ሐምስ፣ ስድስተኛውን ሳድስ እና የመጨረሻውን 7ኛውን ፊደል ደግሞ ሳብ ወይም 7ኛ ፊደል ማለት ነው በማለት ይጠራል። በዚህ መሰረት እስኪ ለዛሬ ያዘጋጀኋቸውን ፊደል ሀ እና ፊደል ለ ምን እንደሚመስሉ ቅርጻቸውንና እንዴት ሲነበባሉ የሚለውን አብረን ከኔ ጋር የምንማማር ይሆናል። የመጀመሪያው ፊደል በአማርኛ ቋንቋ የፊደል ገበታ ውስጥ የሚገኘው የመጀመሪያው ፊደል ሀ ነው። እዚህ ጋር እንደምትመለከቱት ሀ ማለት እንግዲህ ቅርጹን ስንመለከተው የብርጭቆ ቅርጽ ያለው ወይም ፊደሉን ለመጻፍ የምትፈልጉ 2 ቋሚዎችንና 1 አግድም መስመሮችን በመጠቀም ሁለቱም ቋሚ መስመሮች ከታች በአንድ አግዳሚ መስመር በማያያዝ የሚመሰረት ፊደል ነው ማለት ነው። ይህን ፊደል ሀ ብለን እንጠራዋለን። በፊደል ገበታው መሰረት ከ7ቱ ፊደላት የመጀመሪያው ግዕዙ ነው ማለት ነው። መስራች ፊደሉ ነው ማለት ነው። የዚሁ ፊደል ሁለተኛውን ፊደል ሁ ብለን እንጠራዋለን። ከሀ የሚለየው በቀኝ በኩል ካሉት ሌላ አንድ አግዳሚ መስመር ወይም ከጎኑ ቅጥያ በመጨመር ይመሰረታል ወይም ፊደሉ በዚህ መንገድ ይቀረጻል ማለት ነው። ሶስተኛው ሳልስ ፊደሉ ሂ እንለዋለን። ሂ በተለይም ከራቡ ቀጥሎ ከምናገኘው ከሀ ፊደል ጋር ስናነጻጽረው
ልዩነቱ እዚህ ታች ላይ ባለችው ወደ ቀኝ በታጠፈችው ሌላ ተጨማሪ ቅጥያ አማካኝነት ነው ማለት ነው። ስለዚህ ሂ ማለት ከሁለት አግዳሚዎች እና ሁለት ቃሚዎች፣ ሁለት አግዳሚ ማለት እዚህ ጋር ሁለቱ አግዳሚዎች የተያያዙበትና በተለይም ደግሞ ሁለቱ ቃሚዎች ማለት ነው። አንደኛው አግዳሚ ደግሞ የሁለተኛው ቋሚ መስመር ከታች ሌላ ተጨማሪ ቅጥያን ይዞ እናገኘዋለን። በዚህ መንገድ ይህን ፊደል ሂ ብለን እንጠራዋለን። አራተኛውና ራብኡ ሀ ይባላል። ከሁለቱ ቃሚዎች አንደኛውን በማስረዘም የሚመሰረት ወይም የሚቀረጽ ፊደል ነው፣ የሚጻፍ ፊደል ነው። ሀ እንለዋለን። ሌላኛው አምስተኛው ፊደል ሐምስ ነው። ሐምስ ፊደል ሲሆን በሀ ስር የሚገኘው ወይም የሀ ዝርያ አምስተኛው ፊደል ሄ ብለን እንጠራዋለን። ይህ ፊደል ከዚህ ከራቡ ከሀ የሚለየው እዚህ ጋር እንደምንመለከተው ወደ ታች ከወረደው ቋሚ መስመር ላይ ቀለበት ወይም የክብ መስመር በመጨመሩ ብቻ ነው። ከዚያ ውጭ ከራብኡ ወይም ከሀ ጋር ተመሳሳይነት አለው። ስድስተኛውና ወይም ሳድስ ብለን የምንጠራው የሀ ዝርያ ደግሞ ሽ ነው። ይህ ፊደል ከመጀመሪያው ከግዕዙ ፊደል ጋር ተመሳሳይ ቅርጽ ያለው ይመስላል። ነገር ግን ከሁለቱ ቋሚዎች መካከል የመጀመሪያው ቋሚ ወይም በግራ በኩል የምንመለከተው እዚህ አካባቢ ማለት ነው። ይህ ፊደል አንድ ጊዜ የመታጠፍ ባህሪ ያሳይቷል። እዚህ ጋር እንደምናየው ማለት ነው። ወይም የዚግዛግ ቅርጽ ይዞ እናገኘዋለን። ይህን ፊደል ሽ ብለን እንጠራዋለን። የመጨረሻው ፊደል ወይም ሰባተኛው ፊደል ሆ ነው። ከመጀመሪያው ፊደል ከመስራቹ ፊደል ከግዕዙ ፊደል ከሀ ጋር የሚመሳሰል ሆኖ ነገር ግን ልዩነቱ በሁለተኛው ቋሚ መስመር ላይ ጫፍ ላይ ማለት ነው እዚህ ጋር እንደምንመለከተው ቀለበት ወይም ክብ ቅርጽ ይጨምራል። በዚህ የተለየ ቅርጽ ይዞ እናገኘዋለን። በዚህ መሰረት የሀን ፊደል እስኪ አንድ ጊዜ በጋራ የምንነጋገር ይሆናል። እናነባለን ማለት ነው። እኔ ጋር አብረን ሀ ሁ ሂ ሃ ሄ ህ ሆ። አንድ ጊዜ እንደገመዋለን ከኔ ጋር ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። ይህ ነው ማለት ነው። እናንተ ደግሞ ቪዲዮውን ደጋግማችሁ በማየት የፊደላቱን ቅርጽና ንበት በሚገባ እንድታጠኑ አሳስባለሁ። ሌላኛው በአማርኛ ቋንቋ ውስጥ የምናገኘው ከሀ ቀጥሎ የምናገኘው ሁለተኛው ፊደል ለ እየተባለ ይጠራል። ይህ ፊደል ቅርጹን ስንመለከተው ያው ከሁለት የተለያየ ቅርጽ ያላቸው መስመሮች ነው የሚመሰረተው። እዚህ ጋር የጎጆ ቤት ወይም ጎጆ ቅርጽ ያለው ሲሆን ለ ብለን እንጠራዋለን። ግዕዝ ነው ማለት ነው። ሁለተኛው ፊደል ከመጀመሪያው ከመስራቹ ከላይ የሚለየው አሁንም ቅድም እንዳልነው በሁለተኛው ወይም በቀኝ በኩል ካለው መስመር ላይ ተጨማሪ ከጎኑ ቅጥያ በመጨመሩ ከላይ የተለየ ቅርጽ ይዞ እናገኘዋለን። እግረ መንገዴን የማሳስባቸው ነገር ቢኖር ሁለተኛ ፊደላት ብዙውን ጊዜ ማለት ነው በአብዛኛው የአማርኛ ፊደላት ላይ ሁለተኛ ፊደላት ከጎናቸው ላይ በቀኝ በኩል ካለው ጎናቸው ላይ ቅጥያዎችን ይጨምራሉ። ሶስተኛ ፊደላትም እንዲሁ አብዛኞቹ ሁሉም ባይባልም ሶስተኛ ፊደላት ደግሞ ከታች እግራቸው ላይ ወደ ቀኝ የሚዞር ተጨማሪ ቅጥያ እናገኛለን። ምሳሌ በዚህ ፊደል ላይ ሊን ስንመለከተው ወይም ሳልሱ ላይ ማለት ነው እዚህ ጋር እንደምትመለከቱት ሊ
ወደ ቀኝ የዞረ ከለ የሚለየው ይህ ወደ ቀኝ የዞረ ታች ላይ እንደምንመለከተው ተጨማሪ ቅጥያ አለ። በዚህ ከመጀመሪያ ከመስራቹ ፊደል ከለ እንለየዋለን ማለት ነው። ላ አራተኛ ፊደላት ደግሞ ብዙውን ጊዜ የመጀመሪያ እግራቸው ያጥራል። ብዙውን ጊዜ በርካቶቹ ወይም ብዙዎቹ የአማርኛ ፊደላት የመጀመሪያ እግራቸውን ያሳጥራሉ። ራቡ ወይም አራተኛው ፊደል ማለት ነው። በዚያ መሰረት እዚህ ጋር እንደምናየው ላ ለን ወይም የራሱን መስራች ፊደሉን ለን ስንመለከተው ሁለቱም መስመሮች ትይዩ ወይም እኩል ነበሩ። ነገር ግን እዚህ ጋር ሲደርሱ የመጀመሪያው እግር ከሁለተኛው እግር አጠር ብሎ ይታያል ማለት ነው። ሌላኛው አምስተኛ ፊደላት እነዚህን ፊደላት ደግሞ ስንመለከታቸው ለየት የሚያደርጋቸው ባህሪ ቢኖር በእያንዳንዱ የፊደል ቅርጽ ላይ በአምስተኛ ፊደላት ላይ ማለት ነው በአማርኛ ቋንቋ ፊደላት ላይ ቀለበት እናገኛለን። ብዙዎቹ ላይ ማለት ነው የቀለበት ቅርጽ ባለ ቀለበቶች ናቸው። እዚህ ጋር እንደምንመለከተው ሌ ብለን የምንጠራው የለ ቤት ማለት ነው አምስተኛ ፊደል ሲሆን ከመጀመሪያው ከለ ፊደል የተለየ የሚያደርገው ይህ ቀለበት ነው። እዚህ ጋር በቀኝ በኩል የምናየው ቀለበት ከመስራች ፊደሉ ከለ የተለየ እንዲሆን አድርጎታል። ሳድስ ፊደል ወይም ስድስተኛውን ፊደል ልን ስንመለከት ል ብለን እንጠራዋለን። የዚህ ቀለበቱ በስተ ውስጥ ነው። ያው ቀለበት ያለው ቢሆንም የዚህ ከለ ከዚህኛው ፊደል የሚለየው የዚህ ቀለበቱ በውጭ ነው። እዚህ ጋር ደግሞ ስንመለከተው ቀለበቱ ያለ በስተ ውስጥ ነው። ሌላው አሁንም ልናል የሚለያቸው የለ ወይም የሐመሱ ፊደል ቀለበቱ በስተውጭ ነው። ሌላኛው ደግሞ ማለትም መስመሮቹ ወይም ቀለበቱ የተመሰረተበት አቅጣጫም ስንመለከት ከቀኝ በኩል ሲሆን የዚህ ደግሞ ከግራ በኩል ነው ማለት ነው። ከመስራቹ ፊደል ከለ እግሮች ማለት ነው በስተግራ በኩል የተቀጠለ በስተ ውስጥ ሆኖ በግራ በኩል ካለው መስመር የተቀጠለ ቅጥያ ነው ይሄ ቀለበቱ የተመሰረተው ማለት ነው። በዚህ እንለየዋለን። ሎ ብለን የምንጠራው ይህ ፊደል ከመስራቹ ፊደል ቀጥሎ ከምናገኘው ከሉ ጋር የሚመሳሰል ሲሆን ነገር ግን ቅጥያው ላይ ወይም ሉ ብለን ከምንጠራው ከሁለተኛው ፊደል የተለየ የሚያደርገው ቅጥያው ላይ እዚህ ጋር እንደምንመለከተው ቀለበቱ ወይም ክብ ቅርጹን እናየዋለን። በዚህ መሰረት ፊደላቱ ተቀርጸው እናገኛቸዋለን ማለት ነው። ስለዚህ አንድ ጊዜ በጋራ ከኔ ጋር እናነባቸዋለን። ለ ሉ ሊ ላ ሌ ል ሎ። አንድ ጊዜ እንድገማቸው። ለ ሉ ሊ ላ ሌ ል ሎ። በዚህ መንገድ ይነበባሉ ማለት ነው። እንግዲህ ሁሉም ፊደላቶችን ስንቆጥራቸው በእያንዳንዳቸው 7 ፊደላት ይዘዋል። እንግዲህ እነዚህን ሁለት የአማርኛ ፊደላት በሚገባ አጥንታችሁ የፊደላቱን ቅርጽና ንበት በሚገባ ይዛችሁ ለሌላ ጊዜ በሌላ ርዕሰ ጉዳይ ማለትም በእነዚህ ፊደላትስ የተመሰረቱ ቃላቶች አሉ ወይ፣ እንደ ምሳሌስ ማንሳት ይቻላል ወይ፣ ቃላቶችስ በእነዚህ ፊደላት የተመሰረተ ቃልስ አለ ወይ የሚለውን ቃላት ምስረታ በእነዚህ ፊደላት የተመሰረቱ ቃላቶችን የምናይ ይሆናል። ለዛሬው እዚህ ላይ እንቋጫለን። ሀሳብ አስተያየት ካላችሁ መማር የምትፈልጉ ካላችሁ ይህንን ሊንክ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ። አስተያየት ካላችሁም አስተያየት መጻፊያው ላይ እየጻፋችሁ ያለውን አስተያየት ተቀብለን የተሻለ ስራ
ሰርተን ለእናንተ የምናቀርብ መሆኑን ገልጽላችኋለሁ። መልካም ጊዜ ይሁንላችሁ።